እግዚአብሔር ይመስገን። እግዚአብሔር ይመስገን። ለዚህ ለተቀደሰን እግዚአብሔር በድጋሚ በደንብ አመስግኑ። በእውነት እናንተና እኔ እድለኞች ነን። ምክንያቱም በዚህ ዘመን ከሰዓት ወደ ሰዓት ከቀን ወደ ቀን ተሸጋግሮ ከዓመታትም ወደ ዓመታት እየተሸጋገሩ ታቦት እያከበሩ መከበር በረከት ማግኘት እኔና እናንተ እድለኞች ነን። ለዛሬው ዕለት ተገኝተን ሰማዕቷ ቅድስት አርሴማን በረከት እየተቀበልን ነው ያለነው። ምንም ያው ኃጢአት ሰርተው ሳይሆንም ደግሞ በአንድም በሌላ መልኩ ደግሞ ጥሪ ደርሷቸው ከዚህ ከኛ ጋር የዛሬ ዓመት አብረው ያከበሩ ዛሬ ግን በመካከላችን የሌሉ ብዙ አባቶች፣ ብዙ እናቶች፣ ብዙ እህቶች፣ ወንድሞች ችግር የለውም ግን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ በቅድሚያ ክቡር አባታችን መጋቤ ሐዲስ ቆሞስ አባ ማቴዎስ የደብራችን ዋና አስተዳዳሪ መምህራችን ሊቀ ካህናት ተሰብሳቢ የደብራችን ሰበካ አንድ አይነት ነው። እግዚአብሔር ስራውን ሲሰራ ለቅዱሳን የገባው ቃል ኪዳን ከዚህም ይሰራል፣ ከዚያ ሌላ ቦታም ይሰራል፣ የትም ቦታ ይሰራል። እግዚአብሔር ቸርነቱ ሙሉ ስለሆነ በየትም ቦታ ይሰራል እና እናታችን ቅድስት አርሴማን በዚህ ቦታ እንደምታውቁት ጸበሉ ከተመሰረተ ወይም ደግሞ እግዚአብሔር ፈቅዶ በዚህ ቦታ ጸበሉ ከፈለቀ ጊዜና ሰዓት ጀምሮ የተለያዩ ሕመምተኞች እየዳኑ፣ አይነ ስውሮች እየበሩ፣ ለምጻሞች እየነጹ፣ እንደገናም ልጅ የሌላቸው ልጅ እያገኙ፣ ስራ የሌላቸው ስራ እያገኙ፣
ከተለያዩ ፈተናዎች በየጊዜው እንደሚድኑ ምስክርነቱ ይሰጣል እና አሁን አንድ እህታችን ምን አለች? እዚህ ቁማ ታዩዋታላችሁ፣ ጥላ ይዛ ቁማለች። ምክንያቱም ምንድነው ያለችው? ከዚህ ቀደም ለብዙውን ጊዜ አስም የሚባል ከባድ በሽታ ደግሞ እሱ ከባድ ነው፣ ጎሮሮ ነው የሚይዘው፣ መተንፈሻ ያሳጣል እንደምታውቁትና እርሱ በከባድ ሁኔታ ያሰቃየኝ ነበረ። በከባድ ሁኔታ እያሰቃየኝ እያለ ግን እናቴን ደግሞ ደጅ ጸና ነበርና እናቴን ደጅ በመጽናቴ እንዲያውም ምንድነው ያለችው? ያው መቼም እግዚአብሔር ሲፈቅድ በጣም ደስ ይላልና ያ ከላይ ያለው እኔን የሚያሰቃየ የአስም በሽታ እናቴ ቅድስት አርሴማ ከላይ ላይ ንቅል አድርጋ ጥላልኝ ዛሬ ኖርማል ሁኜ እንደ ዘመዶቼ እንደናንተ መተንፈስ ወይም ጤነኛ ሁኜ እኖራለሁና ለክብሯ መገለጫ ጥላ አምጥቻለሁ ብላ ያው ጥላውን ገቢ እያደረገች ነው ያለች በእውነት